በቪዲዮ የሚከፈል አፕሊኬሽን ኢትዮጵያ ውስጥ ይሰራል ማለት ነው። እውነት ነው። እዚህ እኔም ገብቼበት 3 ቀን ባልሞላ ጊዜ ውስጥ እንደምታዩት እዚህ ጋር $24 ሰርቻለሁ ማለት ነው። ቪዲዮ ብቻ በመልቀቅ እዚህ አፕሊኬሽንም ላይ አንድ ቪዲዮ ለቃችሁ ያ ቪዲዮአችሁ 10,000 ቪው ከታየ $1 ታገኛላችሁ ማለት ነው። ከዛም ውጪ እዚህ ላይ ሰዎችን ብቻ በመጋበዝ አሪፍ ገንዘብ መስራት ትችላላችሁ። ከዚህ በፊት የገባችሁ ሰዎችም ካላችሁ እዛ ላይ እንዴት አክቲቭ ሆነን እንደምንሰራና ቪዲዮአችን ስለቅ እዛ ላይ የሚለቀው ቪዲዮ እንዴት ቫይራል እንደሚወጣልንም እዚህ ቪዲዮ ውስጥ አሳያችኋለሁ ማለት ነው። እስከ መጨረሻ ከኔ ጋር ብቻ መቆየት ነው ማለት ነው ከእናንተ የምጠበቀው ፋሚሊ። ዛሬ የምናየው እዚህ አፕሊኬሽን ላይ እንዴት እንደምንመዘገብና እንዴት እንደገባን እንዴት $3 እንዴት እንደምንቀበል አሳያችኋለሁ። ደግሞ ሳልነግራችሁ እንዴት ስትመዘገቡ ወይም ኮድ ብቻ በማስገባት እንዴት 100 ፖይንት ወይንም $3 እንዴት እንደምናገኝም በዚህ ቪዲዮ ውስጥ አሳያችኋለሁ ማለት ነው። እኔ በሮ ኤችዲ ነኝ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረግ እና ይሄን ቪዲዮ ላይክ ማድረግ፣ ኮሜንት ላይ ያልገባችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። እዛም የደወል ምልክቷን መጫናችሁን እንዳትዘንጉ እላለሁ። ወደ ቪዲዮ እንሄዳለን። በመጀመሪያ ወደ ቴሌግራም ገብተን አንድ ጊዜ የኛውን በዘራፕ የምትለዋን ሊንክ አንድ ጊዜ እንጫናለን። ከተጫንን በኋላ የኛውን ኮድ አንድ ጊዜ ኮፒ እናደርጋለን ማለት ነው፣ ወይንም ስክራንሾት እናደርጋለን። ካረግን በኋላ አፕሊኬሽኑን እናወርዳለን ማለት ነው። በዘር አፕ ብለን ፕሌይ ስቶር ላይ እናወርዳለን። ይሄ አፕሊኬሽን ግዴታ ያስፈልገናል። ይሄን አፕሊኬሽን ካወረድን በኋላ ኦፕን እንለዋለን። እንደምታዩት ኦፕን ካልን በኋላ ኮንቲኒው ዊዝ ጉግል እንለዋለን። እዚህ ጋር እንጠብቀዋለን ትንሽ። ከዛን ኢሜይላችንን እናስገባለን። እዚች ጋር ፓስወርዳችንን እናስገባለን። ኮንቲኒው እንላለን። ስፖርት ላይ እንመርጣለን ማለት ነው። ዩዘር ኔማችን እዚህ ጋር እናስገባለን። ዩዘር ኔማችን ካስገባን በኋላ እዚች ጋር ጾታችንን እናስገባለን ማለት ነው። እዚች ጋር ደግሞ እድሜያችንን እናስገባለን። ፎቶ አስገብተን እንጨርሳለን ማለት ነው። እዚች ጋር እንደምታዩት ሬፈራል ኮዱን ቅድም ኮፒ ያደረግነውን እዚች ጋር እናስገባለን ማለት ነው። እሱኛውን ስናስገባ 100 ፖይንት እናገኛለን ወይንም $3 ማለት ነው። እሱን ካስገባን በኋላ አክሴፕት አንድ ጊዜ እንለዋለን። በሚገባ አካውንቱን ከፍተናል ማለት ነው። በቪው ብር የሚከፍል አፕሊኬሽን ሪል ማለት ነው ኢትዮጵያ ውስጥ። እኔ እስካሁን በጣም እየሰራሁበት ነው። እናንተም መስራት ትችላላችሁ። ሌላ ቪዲዮም ሰራላችኋለሁ ማለት ነው። ይሄ አንደኛው ፓርት ነው። በሌላ ቪዲዮ ተመልሰን እንገናኛለን። ይሄ ሁለተኛ አካውንቴ ነው። ይመቻችሁ።